ውጤት መጥቶልኛል። የማለፊያ ውጤት 300 ነው። እኔ ግን ያመጣሁት እንደምታዩት 351 ነጥብ ሲያለኝ ስፈልገው ነበር። በጉጉት ስጠብቀው የነበረ ስለሆነ እውነት ለመናገር በጣም ደስ ብሎኛል። እዚህ ቪዲዮ 1000 ላይክ ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ እሺ። ሰላም ውድ የራያ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ እህት ወንድሞች ሁላችሁ ማለት ነው። ለዚህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እና ባለፈው ቪዲዮ በሰራሁት ደግሞ በጣም ተጸጽቻለሁ። በጣም ይቅርታ እህት ወንድሞች፣ እውነት በጣም ነው የተሰማኝና ማለት ቃላት የለኝም። ብቻ ከጎኔ እንደዚህ ትወዱኛላችሁ ብዬ አስቤ አላቅም እውነት ለመናገር እና አረጋግጣችሁልኛል። በጣም ነው የማመሰግነው። እኔም ተስፋ አልቆርጥም። ዛሬ ደግሞ የሆነ ሰርፕራይዝ ይዤላችሁ መጥቻለሁኝ። እናንተ የሚያስደስታችሁ ነገር፣ እናንተ የምትወዱት ነገር ከኔ በቃ የኔ ትልቅነት የምትፈልጉ ሰዎች በጣም ብዙዎቻችሁ አላችሁና ለእናንተ የሆነ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁኝ። ሰርፕራይዙ ምን ይመስላችኋል? 1 2 3 እዚህ ምስል እንደምታዩት የምን ይመስላችኋል? ይሄ 12ኛ እንደሆንኩኝ ነግራችሁ ነበር። ተፈትኜም እንደመጣሁኝ ነግራችሁ ነበር ማለት ነው፣ ብሔራዊ ፈተና እና እንደምታዩት ፎቶ ማለት ነው ውጤት መጥቶልኛል። እግዚአብሔር ይመስገን። እስከ እልልልል በለው እና ቤተሰብ እውነት ለመናገር በጣም ደስ ብሎኛል። በጣም ነው ደስ ያለኝ ከምታስቡት በላይ። ከምንም ጊዜ ደግሞ ዛሬ እናንተ ታስፈልጉኛላችሁና ማለት 8 አካባቢ ነው ያመጣሁት ማለት ነው። አቨሬጅ ደግሞ እንደምታዩት 58 አምጥቻለሁኝ ማለት ነው። በዚህ ሁላችሁ እጅግ በጣም ነው የማመሰግነው ከጎኔ ስለነበራችሁ እና በጣም ነው ደስ ያለኝ። እኔ በቃ ተንከራ ማለት እግዚአብሔር ይመስገን እኔ ምንም ያየሁት ስቃይና መከራ የለኝም። ግን በቃ ለኔ ብለው ብዙ ነገር መስዋዕት የከፈሉ በጣም ወዳቸው አክስቶቼ ስላለ በቃ ለነሱ ትልቅ ደረጃ ደርሼ ዋጋዬን መመለስ አለብኝ ብዬ አስባለሁኝና የዋጋ የምትክ ደግሞ እናንተ ስለሆናችሁ አበረታቱኝ። አሁን ውጤቴ ስለመጣልኝ ተስፋ መቁረጥ የሚባል ነገር የለም። ዩቲዩበሮቹ ባሉበት ቦታ ትጠቁሙኛላችሁ። ሐዋሳ ይሻለኛል፣ ድሬዳዋ ይሻለኛል፣ ባህር ዳር ወይስ አርባ ምንጭ የሚለውን ነገር ወደ አማራ ክልል ነው የምመርጠው እኔ እና ከነዚህ የትኛው ይሻለኛል? መቀሌ ይሻላል? ያው በእናንተ ምርጫ ገባለሁኝ ማለት ነው። በጣም ብዙዎች ዩቲዩበሮች የሚገኙበት ዩኒቨርሲቲ ገብቼ ትምህርቴንም ውጥሬት አድርጌ ያው በትምህርቴም ሆነ በሶሻል ሚዲያ ውጤታማ ሆኜ በቃ በሰዎቼና ሀገሪቴን ማስተዳደር ፈልጋለሁና ራሴን መቻል ፈልጋለሁኝና ቤተሰብ ዛሬ የደስታ የተካፋይ እንድትሆን ዘንድ ነው የመጣሁት እና በጣም ደስ ብሎኛል። በእናንተ ምርጫ ነው የምገባው። በጣም ብዙ ዩቲዩበሮች የሚገኙበት ቁጥር ስልክ የነሱ የምታውቋቸው ቁጥር ስልክ ወይ ደግሞ አድራሻ የምታውቁት ነገር ካለ ትጠቁሙኛላችሁ። እዛ እየሄድኩኝ እነሱ ጋር እያገኘሁኝ ዩቲዩቤን አሳድጋለሁኝ። እዛም ያለውን ደግሞ አየር ጸባዩ ሲሄድ ቀን ምናምን እሰራላችኋለሁኝ። እስከሚሄድ ግን በቃ እዚህ አንዳንድ ቪዲዮ እየለቀቅኩኝ እቆያለሁኝ ማለት ነው። እንግዲህ መች መሰላችሁ የመጣው ሐምሌ 5 ነበር ፈተናው የገባ ነው። ዛሬ ነሐሴ 22 ነው፣ ግን የመጣው ነሐሴ 19 ነውና ለመስራት ስላልተመቻቸኝ ነው። በጣም ይቅርታ። ወደ ገጠርም ወጥቼ ስለነበር ስልክ ተደውሎልኝ ምናምን ነበር የመጣሁት ማለት ነው። ወደ ከተማ ውጤቴን ለማየት በጎግል ነው የምናየው። ጎግል ወይ ደግሞ ክሮም ወይ ደግሞ ቴሌግራም በዚህ እንትን ቼክ ማድረግ ይቻላል ማለት ነው። ያው በአሁን ሰዓት ማንኛውም ሚዲያ እንግዲህ ቴክኖሎጂ እያለ ማንኛውም አፕሊኬሽን ተጠቅመክ ያው ውጤትህን ማየት ይቻላል ማለት ነው። ስለዚህ ዛሬ ከገጠር መጥቼ ውጤቴን አይቼ እውነት በጣም ነው ደስ
ያው ብቻ እንጃ ቃላት አጠረኝ እና ባለፈው በሰራሁት ቪዲዮ ደግሞ በጣም ይቅርታ ብያለሁ። እሺ በቃ ስሜታዊ ሆንኩኝ፣ ከምሰራው ሰው እያስቸገርኩኝ የራሴ የምትላቸው ሰዎች እንኳን አይረዱልህም ምናምን ለዛ ስለሆነ ነው እንጂ በቃ ተስፋ ቆርጫለሁ ምናምን ያልኳችሁ እና ያው የተስፋ የምንጭ ደግሞ እናንተ ናችሁ። ድጋሜ ተስፋ እንዳደርግም ያው እግዚአብሔር አምላክ ረድቶኛል ማለት ነው። ውጤትም ስለመጣልኝ በውጤትም ሆነ በሚዲያዬ አሳድጋለሁኝ፣ ትልቅ ደረጃም ደርሼ ያሳያችኋለሁኝ ማለት ነው። ለተጨነቃችሁልኝ ግን ሁላችሁ ይህን ውጤት አይታችሁ መደሰት አለባችሁ ሁላችሁ ማለት ነው። ለእኔ በጣም ብዙ መስዋዕት የከፈላችሁልኝ አላችሁ። እከለ ማለት አልፈልግም፣ ብቻ በጣም ብዙ ግን አላችሁ። በቃ በከፋኝ ነገር እያገዛችሁኝ ከጎንህ ነን፣ አይዞህ ተስፋ እንዳትቆርጥ እያላችሁ እዚህ ላደረሳችሁኝ በጣም ብዙዎቻችሁ አላችሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ለቀጣይ ደግሞ ከምንም ጊዜ በኋላ እንትን አንጻር ዛሬ ከጎኔ እንድትሆኑ እፈልጋለሁ። ዩቲዩብ ክፍያ ጀምረውኝ ነበር ትምህርቴ እየተማርኩኝ እንዳይከፋኝ ወንድማችሁ ዩቲዩብንም እየከፈለኝ እንድማር ማለት ነው። በቃ ቪዲዮ ሁሉ ቫይራል እንዲወጣ አድርጉልኝ፣ ሼር አድርጉልኝ። ትላልቅ ሚዲያዎች ላሏቸው ሰዎች ሼር በማድረግ እንድታበረታቱኝ ነው ዛሬ የመጣሁት ማለት ነው። ትወድታላችሁ ይህን ቪዲዮ እና ቤተሰቦችን ስደውላቸው ደግሞ በጣም ነው ደስ ያለኝ ማለት በጣም ደስ ብሏቸው እነሱም ምክንያቱም ብዙ እንደነገርኳቸው አክስቶቼ ማለት ነው የአክስቶቼ ልጆች ናቸው፣ ግን እንደ አባት እንደ ሁሉ ነገር ሆነው ነው ያሳደጉኝ እነሱ ናቸው። አንድ ቀን አስታውቃቸዋለሁ። አንዲቷ ገጠር ነው ያለችው፣ ባለትዳር ናት። አሁንም ቪዲዮም ሰርቼላችሁ ነበር። አሁን አራስ ናት እና ያው ወደ ዩኒቨርሲቲ ለመሄድ ደግሞ 3 ሳምንት መስከረም 10 አካባቢ ትሄዳላችሁ እየተባልን ስለሆነ ወይ 3 ሳምንት መስቀል አሳልፈን ነው የምንሄደው፣ ወይ 3 ሳምንት ናት ያለችን፣ ወይ 1 ወር ነው ያለንና እስከዛው ደግሞ ሀገራችን ሰላም ያድርግልን። በስደትም ላላችሁ እህት ወንድሞቼ ሰላማችሁ ይብዛልኝ። ዩቲዩብ ከፍቼ ተከፋይ እንዲሆንም ትልቅ ደረጃ እንዲደርስም እዚህ እንዲደርስም ያደረጋችሁኝ ያው አላችሁ። በጣም ለእናንተም ክብር ምስጋና ያስፈልጋችኋል። ወዳችኋለሁኝ፣ አከብራችኋለሁኝ እያልኩኝ ነው። ለነ ሞለር ሸር አድርጉልኝ እና በቃ ከዚህ በላይ ምንም ልላችሁ አልችልም። ወዳችኋለሁኝ። ይመቻችሁ። ሁላችሁንም ወዳችኋለሁኝ እና እነዚህ ፏ ብያለሁ። የዛሬ ደስታ ማለት ነው። በስመ አብ አልችለውም እና ወዳችኋለሁኝ። እሺ ሁሌም ኑሩልኝ በደስታ በፍቅር፣ በስደትም ሆነ በአገር ውስጥ ላላችሁ ውድድድ አረጋችኋለሁኝ። ይመቻችሁ። ቀጣይ ደግሞ በሌላ ቪዲዮ እንመጣለን።